ምስጢረ መለኮቱን በደብረ ታቦር መግለጡ ለክርስቲያኖች አሁን ላለነው ክርስቲያኖች የሚሰጠው ትምህርት ወይም ምስጢራዊ ትርጉሙ ምንድነው የሚል ጥያቄ አለ። ይሄ ምንድነው ትልቁ ነገር ምስጢረ መለኮቱን በመግለጡ የክርስትናን አስተምህሮ አጽንቷል። የክርስትና አስተምህሮ ምንድነው ተባለ? ሃይማኖትህ ምንድነው ሲባል እግዚአብሔርን ማመን ነው። እግዚአብሔርን ማመን ማለት ምን ማለት ነው? ሃይማኖት ነው። ሃይማኖት ምንድነው ብሎ ቢጠየቅ ሃይማኖት ማለት እግዚአብሔር ለሰው ልጆች ራሱን የገለጠበት መንገድ ነው። እግዚአብሔር ራሱን ለሰው ልጆች የገለጠበት መንገድ ነው። ስለዚህ ደብረ ታቦርን በዓል የሚያከብር ማንኛውም ሰው እምነቱ በሐሳብ ኩረጃ ወይም ደግሞ መራቀቅና መፈላሰፍ የተፈጠረ እምነት የለኝም፣ እግዚአብሔር ራሱን ለአማኞቹ የገለጠ መሆኑን እማምንበት እምነት ነው ያለኝ ብሎ ደፍሮ እንዲናገር የሚያደርግ ምስጢር የተገለጠበት እንደመሆኑ መጠን ክርስቲያኖች ለክርስትና እምነታቸው የአምላክ መገለጥ ጉዳይ ነው እምነታችን ብለው ለሚሉት ማለት ማረጋገጫው የደብረ ታቦር ጉዳይ ነውና ይሄ አንዱ ጉዳያችን ነው። ምስጢር መባሉ ስለምንድን ነው ከተባለ ይህ የአምላክ መገለጥ ለሰዎች እይታ የሚመች አይደለም፣ የሚዳሰስ አይደለም፣ የሚጨበጥ አይደለም ነው ብለን የምንቀበለው ጉዳይ ነው። ሐዋርያው ያዕቆብ ይሄንን ነው ያረጋገጠው። እንደ ድንጋይ ሆነ ሲል ምንድነው ደነገጠ። ስለዚህ እኛ የምናመልከው አምላክ በምስጢር ያለን ስራውን ሲሰራ በመታየት አይደለም፣ እኛ በመናረጋግጠው ሁኔታ አይደለም፣ ስራውን ብቻ እናያለን። ስራውን ብቻ በማየት ግን አለ ብለን እናምናለን። አለ ብለን የምናምነውን ደግሞ በትክክልም ደግሞ እናምናለን እና ይህንን የምናረጋግጥበት ስለሆነ ለአሁኖቹ ክርስቲያኖች የደብረ ታቦር ጉዳይ ፋይዳው ክርስትናችን የመገለጥ ውጤት ነው ብለን ለመናገር የሚያስረዳን ዋና ሐሳብ ያገኘንበትና ይሄ ደግሞ ምስጢር ነው ብለን ለምናስተምረው አምላክን ማየት ዳሰስ መጨበጥ አንችልም የምንለውን አስተምሮ በትክክል ለሰዎች የምናስረዳበትን ዕውቀት ያገኘንበት ስለሆነ ፋይዳው ከዚህ አንፃር ቢታይ መልካም ነው የሚል ሐሳብ ነው ያለው ማለት ነው። ሌላኛው እንግዲህ በዓሉ ሃይማኖታዊ ትውፊቱን ሳይለቅ መከበር መቻል አለበት። ብዙ ጊዜ በዓላት ሲከበሩ ከመንፈሳዊነት ይልቅ ስጋዊነት ያይላል፣ ይበረታል። በተለይ በከተማ አካባቢ ጭፈራዎች ይበዛሉ። ወጣቱ በሙሉ ከዋዜማ ጀምሮ 2 3 4 5 ቀናት እስከሚባል ደረጃ ድረስ በጣም ነው። በተለይ ይሄ ደግሞ በዓል ጋር ተያይዞ የሚመጣው ከድንግል ልደቷ በዓል በዓሉ ሰፋ ያለ ጊዜ ሚይዝ ነው። ከዚህ ጋር ተያይዞ ሰው ለመጠጥ ቤት፣ ወደ ጭፈራ ቤት፣ ልዩ የሆኑ ትርኢቶች ወደሚታዩበት ስጋዊ ህይወትን እጅግ በጣም አግስፎ የሚያሳዩ ቦታዎች ላይ መገኘት ልማድ ነው። ይሄ እንግዲህ እንደ ቅድስት ቤተክርስቲያን የሁል ጊዜ አስተምህሮ ሰው በዓል አከበርኩ ብሎ ሲል በዓሉ ምንድነው ብሎ መነሳት መቻል አለበት። ይሄን በዓል እንዳከብር ያስገድደኝ ማለት ነው። ለዚህ መልሱ እምነቴ ነው። እምነት ከሆነ ደግሞ በዓሉ መከበር ያለበት እምነቱ በሚያዘው ልክ መሆን ይችላል። የትኛውም በዓል ይሁን የትኛው ቤትህ ላይ የሚበላ የሚጠጣ አዘጋጅተህ ነዳንን የተቀበልክን ያስተናገድ ከጎረቤቶች ጋር በሰላም እየተጠያየቅ እየተገባበዝክ ማክበሩ እንዳለ ሆኖ በተለይ በበዓላት ጊዜ ጸውዕ ነዳያነ ወምስኪናነ ጥራ ነው። ይህ ዘመን ደግሞ በርካታ ታዛቢዎች የበዙበት
ማለት ምንድነው? በተለይ በአካባቢያችን እንደሚታወቀው ሰዎች ከቀያቸው ተፈናቅለው ወደ ከተማ የከተሙበት አንጻራዊ ሰላም አለ ወደሚሉበት ሁሉ በብዛት የገቡበት ቀያቸውን የለቀቁበት ቤታቸውን የተዉበት ሁሉም የሰው የሚመለከቱ ሰዎች የበዙበት ሰዓት እንደመሆኑ መጠን ይህን ጊዜ በእውነቱ ከእንዲህ አይነት ሰዎች ጋራ ለመዋል ወሰን በአቅም አንድም ሰው ይሁን ሁለትም ሰው ይሁን ሶስትም ሰው ይሁን ለምስክርነት ይዘህ መዋል በሚቻልበት ሁኔታ ማክበር ነው። ከዛ በፊት ግን አስቀድሞ ቤተክርስቲያን ላይ ከዋዜማ ጀምሮ ተሳትፎ ማድረግ፣ ቤተክርስቲያን መምጣት የሚችለው ማህሌቱን ይቆማል፣ ሰዓታቱን ይቆማል። ሌላኛው ደግሞ ተሰጥኦ በመቀበል ተሳትፎ ያደርጋል። ሁሉም ድርሻ አለውና የምዕመናን ድርሻ በቤተክርስቲያን ላይ ብዙ ነው፣ በርካታ ነው። እሱን አውቆ ተረድቶ ከህፃናት እስከ አዛውንቶች ድረስ መካከል ላይ ያለው ወጣቱ ጭምር መጀመሪያ በዓሉን ማክበር መጀመር ያለበት ቤተክርስቲያን ነው። ቤተክርስቲያን ያየውን ትውፊቱን ደግሞ ወደ ቤቱ መውሰድ መቻል አለበት። በዚያ ልክ ደስ ያለው ቢኖር ይዘምር በሚለው መንፈስ እና ልኬት ተለክቶ እየዘመረ እያመሰገነ ለዚህ ያደረሰኝ ለቀጣይ ማድረሰኝ በሚል ምኞት መከበር መቻል አለበት ነው። ምናልባት ይሄ በዓል እዚህ አሁን እኛ መልእክት በምናስተላልፍበት ዋግኽምራ ሀገረ ስብከት አካባቢ ሌላ ተጨማሪ ባህላዊ ነገር ባይኖረውም በሌላ አካባቢዎች በዚህ ቀን የቡሄ በዓል ሊከበር ይችል ይሆናል። ወር በዛ ይከበራል። ሲከበር ደግሞ ባህልም የተቀላቀለበት ይሆናል። ቤተክርስቲያን ለባህላዊ ወጎቻችን ሁሉ መነሻ ጅራፍ በማጮህ ሊሆን ይችላል። ጅራፍ የሚጮህበት አመክንዮ የራሱ ምክንያት ያኔ ምስጢረ መለኮቱን ሲገልጽላቸው የጅራፍ ጩኸት እንደሚያስደነግጥ ሁሉ የብርሃነ መለኮቱ ነጸብራቅም አስደንግጧል። ብርሃን እያበሩ ሊያከብሩ ይችላሉ። ይሄም ራሱ ያኔ ብርሃነ መለኮት ነው የተገለጸው። ያን አምሳል አድርጎ ችቦ አብርቶ የሚያከብሩ አካባቢዎች ሊኖሩ ይችላሉ። እነዚህ ሁሉ መነሻቸው ቤተክርስቲያን መሆኑ ታውቆ ምንም ባህላዊ ነገር ቢኖርም መነሻችን ቤተክርስቲያን ናት በሚል እሳቤ በመንፈሳዊነት መከበር መቻል አለበት እንጂ በዳንኪራ ዝላይ እና ከአቅም በላይ በሆነ ንብልና መጠጥ ሊሆን የማይገባ የሁል ጊዜም የበዓላት መልእክት ነው። የሁል ጊዜም የበዓላት ጊዜ መልእክቷ ነው ማለት ነው። እናም ይህን የደብረ ታቦር በዓል በቻልን ማክበር ያለብን ከፈለገ ሕይወት ትምህርት ተማሪ ደቀ መዛሙርት ጋር ሆነን ማክበር ትልቅ በረከት አለው። ትልቅ በረከት አለው። እነሱ ጋር ያነፈሩትን ንፍሮ እየበላን የጠመቁትን ወይን እየቀመስን እኛም ደግሞ ያለንን ነገር ይዘን በመምጣት በርካታ ሰዎች እዛ ሰብሰብ ስለሚሉ እኛ ደጅ ሊደርሱ የማይችሉ መሄድ የማይችሉ መንቀሳቀስ የማይችሉ ቤተክርስቲያን አካባቢ ላይ ወድቀው የሰው እጅ የሚመለከቱ ሰዎችን ሁሉ እዛ አካባቢ ልናገኝ ስለምንችል የያዝናትን ይዘን እየመጣን እነሱ ጋር መዋልን መሰረት ማድረግ ተገቢ ነው። እንደገናም ለዚህ አይነት ነገር አይጋብዝም። ቀጣዩም ገና ሱባኤው ያላለቀ ነው። እዚሁ ሱባኤው ውስጥ ያለው አይ የበዓል ከሱባኤው መጨረሻ ዋዜማ ላይ ያለ ነው። ቀጣዩ ዕለት እዛው ሱባኤ ውስጥ ያለ ነው። ምክንያቱም 14 ቀን ሱባኤ ከመሆኑ ጋር ተያይዞ ማለት ነውና ይህን በዓል በዚህ ልክ በመንፈሳዊነት እንዲከበር ቤተክርስቲያን ስራዋን መስራት አለበት። ማህበረሰቡም ደግሞ ቤተክርስቲያን የምትለውን ድምጽ መስማት አለበት። ቤተክርስቲያን ስራ የሚሆነው እንግዲህ በዓሉን መሰረታዊ ጽንሰ ሐሳብ መንገር እንዴት ባለው ሁኔታ መከበር እንዳለበት ማስገንዘብ ነው። ምዕመናን እና ሌላው ተሳታፊ ደግሞ ቤተክርስቲያን የምትለውን ባለቤቷ የትውፊቱ አካል ይሆን የምትናገረውን ሰምቶ በዚያ ልክ ነው መከበር ያለበት። አድምጦ ማክበር ከሁሉ የሚጠበቅ ይሆናል የሚል መልእክት ነው ያለኝ። እንግዲህ እግዚአብሔር አምላክ በዓሉን የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ፣
የምንሰማቸውን የምናያቸውን የከፉ ነገሮች ሁሉ ርቀው ጠፍተው ሰላም ወደ ቤታችን ተመልሶ የምናይበት እንዲሆን እመኛለሁ። እግዚአብሔር ይስጥልኝ።